ዛሬ እንግዲህ በዚህ ቪዲዮ የማሳያችሁ ክላውድ ኤአይን ገብተን ስለ ዩቲዩብ አልጎሪዝም ስለ ዩቲዩብ ሙሉ አልጎሪዝም ዩቲዩብ ላይ ቫይራል ለመውጣት ምን ነገሮች እንደሚያስፈልጉን ቀጥታ ክላውድ ኤአይን እንጠይቀዋለን። ወደ ቪዲዮ እንለፍ። መጀመሪያ ክላውድ ኤአይን ለመጠቀም ቪፒኤን ያስፈልገናል። የፈለጋችሁትን ቪፒኤን ትመርጣላችሁ። እኔ ለምሳሌ ተንደር ቪፒኤን የሚባል አለ። እሱን ክሊክ አድርጌ ገባና ኮኔክት አደርጋለሁ። የምትፈልጉት ሰርቨር ላይ ኮኔክት ካደረጋችሁ በኋላ ቀጥታ ወደ ክላውድ ኤአይ ትገባላችሁ ማለት ነው። ወደ ክላውድ ኤአይ ከገባችሁ በኋላ እኔም ጽፎን ፕሮምፕት ጽፋላችሁ እዚህ ጋር ማለት ነው። እስከዛ ጽፌ እስክመለስ ወይስ ጠብቁኝ። እንደምታዩት ይሄን ፕሮምፕት ጽፌልታለሁ፣ ቀጥታ ልክልታለሁ ማለት ነው። ከላካችሁለት በኋላ ፕሮሰስ አድርጎ ይልክላችኋል ሙሉ መረጃው ማለት ነው። ፕሮሰስ እስኪያደርግ ትንሽ ታገሱት። አምስት ስቴፕ ብሎ እዚህ ጋር እየደረደረልኝ ይገኛል። ዩቲዩብ አልጎሪዝም እንዴት እንደሚሰራ አለ። ዩቲዩብ አንድ አልጎሪዝም ብቻ የለውም። ሆም ፊድ፣ ሰርች፣ ሰጀስትድ እና ሾርትስ የሚባሉ እያንዳንዳቸው የተለያዩ ስርዓትን ይጠቀማሉ። ግን ሁሉም የሚያተኩሩት በሶስት ዋና ዋና ነገሮች ላይ ነው። የመጀመሪያው ኢንጌጅመንት፣ ይህ ማለት ሲቲአር ፕላስ ዎች ታይም ይባላል። ምን ያህል ሰው ቪዲዮውን ክሊክ ያደርጋል፣ ምን ያህል ደቂቃ ቪዲዮውን ይመለከታል። ሁለተኛ ደግሞ ሳቲስፊኬሽን ይባላል። ይሄም እርካታ የምንለው ነው። 2025 መጀመሪያ ጀምሮ የተመልካች እርካታ ከጠሬ ዎች ታይም በላይ የዩቲዩብ ዋና ራንኪንግ ፋክተር ሆኗል። በፖስት ዎች ሰርቪ በድጋሚ መመልከት ወይም ሪተርን ቪውስ በሼር ይለካል ማለት ነው። ሪቫለንስ የምንለው ደግሞ ሶስተኛው ሲሆን ርዕስ፣ ዲስክሪፕሽን እና ንግግራችሁ ከፈለገ ቃላት ጋር ምን ያህል ይመሳሰላል የሚለውን ያህል ማለት ነው ዩቲዩብ። 2026 ላይ የተለወጡ ነገሮች አጭር ቪዲዮ በከፍተኛ እርካታ ካገኘ፣ ረዥም ግን መካከለኛ ሪቴንሽን ካለው ቪዲዮ ይበልጣል ማለት ነው። ሾርት እና ሎንግ ፎርም አልጎሪዝሞች ሙሉ በሙሉ ተለያይተዋል። ሾርትስ ደካማ ቢሆን ሎንግ ፎርም ግን አይጎዳም እና በተቃራኒው ሃይፕ የተባለ ፊውቸር ተጨምሯል። ከ500 እስከ 500 ሺህ ሰብስክራይበር ላላቸው ቻናሎች ደጋፊዎቻቸው አዲስ ቪዲዮ ላይ ጊዜያዊ ራንኪንግ ቡስት መስጠት ይችላሉ። ትንሽ ቻናል ካላችሁ ትልቅ እድል ነው ማለት ነው። ወደ ላይ በየሳምንቱ 3 ጊዜ የሚለቁ ቻናሎች ከወር አንዴ ከሚለቁት 8 እጥፍ በፍጥነት ያድጋሉ። 90% ከፍተኛ አፈጻጸም ያላቸው ቪዲዮዎች ከስተም ተምብኔል ይጠቀማሉ። ስሜት ያለበት ፊት ሲቲአርን ከ20 እስከ 30% ይጨምራል። ይህም ማለት ገንዘብ ለመስራት አንደኛ ታየር ማለትም 500 ሰብስክራይበር እና 3 ፐብሊክ ቪዲዮዎች ባለፉት 90 ቀናት እና ወይም 3000 አወር በ12 ወር ወይም 3 ሚሊዮን ሾርትስ ቪው በ90 ቀናት ካገኛችሁ ይሄ መጀመሪያው የዩቲዩብ ፓርትነር ፕሮግራም መረጃ ነው። ታየር 2 ወይም ሙሉ አድ ሪቬኑ 1000 ሰብስክራይበር እና 4000 ዎች አወር በ12 ወር ወይም 10 ሚሊዮን ሾርትስ ቪው በ90 ቀናት። ተጨማሪ ያስፈልጋል። ኮሚኒቲ ጋይድላይንስ ስትራይክ አለመኖር። ሁለተኛ ቱ ስቴፕ ቬሪፊኬሽን መክፈት፣ አድሰንስ አካውንት ማገናኘትና የዋይፒፒ ሀገር ውስጥ መኖር ማለት ነው። የዋይፒፒ ሀገር ማለት ዩቲዩብ ፓርትነር ፕሮግራም ውስጥ ያስገባቸው ሀገር ውስጥ መኖር። እኛ ችግር የለውም ቀጥታ መክፈት ይቻላል ማለት ነው። እንደዚህ አይነት መረጃ ከክላውድ አግኝተናል። ክላውድ ኤአይን እንድትጠቀሙት ሰጀስት አረጋችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።